መገንጠል ዋነኛ አጀንዳው ነው። መገንጠል የሚል የኦሮሞ ነጻነት ድርጅት ጥያቄ መሆን አቅም ጥያቄም አይደለም። የራስን እድል በራስ የመወሰን የኦሮሞ ዲሞክራሲያዊ ሪፐብሊክ ማቋቋም። ኦነግ ስንት ነው? ኦነግ አንድ ነው። ይሄ ነው ዋናው ሰው የሚያውቀው። የኦነግ ሸኔ ወታደራዊ ክንፍ አይደለም። የኦነግ አይደለም። እነሱም እንደዛ ብሎ ራሳቸው መጥራታቸውን አላውቅም። ግንኙነት የላቸውም። ግንኙነቱ ኦፊሻሊ ነው የተቆረጠው። ይሄንን መንግስትም ያውቃል። ግንኙነት አላቸው። ይሄ በፕሮፓጋንዳ ደረጃ የፖለቲካ ጨዋታ በእኛ ላይ ለመጫወት ያመጡት እንትን ነው እንጂ የለን። መኢሶንና ኢፒአርፒ የራስን ድል በራስ የመወሰን መብት በፕሮግራማቸው ካተው የተቀበሉት ነው። ስለ ኦነግ ምስረታ እንጫወት። አዲስ አበባ ውስጥ ነው የተመሰረተው። የምስረታው ሂደት ምን ይመስል ነበረ? ብዙዎቹ በመጫቱ ለማ ውስጥ የተሳተፉ ምሁራን ማአት ነው ሲሆን ብዙ ናቸው። እነ ጣሃ አብዲ፣ እነ ዲማ ኖጎ፣ እነ ዮሐንስ ለታ ወይም ሌንጮ ለታ፣ እነ ባሮ ቱምሳ፣ እነ መገርሳ በሪ ያቄ ኦሮሞን ከጭቆና ማላቀቅ እንጂ ኦሮሚያን ከኢትዮጵያ መገንጠል እንዴት መፍትሄ ይሆናል? እንዴትስ ግብና ዓላማ ይደረጋል? ኢትዮጵያ የተመሰረተችበትና አመሰራረቷ ላይ ችግር አላት። በእኛ እምነት በኃይል ነው የተያዘው። ብዙ በወታደራዊ ኃይል ደርግ የኦሮሞ ነጻነት ግንባርን ስሙ እንኳ እንዳይጠራ የሚል ነው በጽሁፍ መመሪያ የሰጠው። ይሄ ፖለቲካል ሪኮግናይዝ ወይም ደግሞ አለማወቅ አለመቀበል አለ ብሏል። እኛ የተጨነቅነው የዲሞክራሲያዊ ሂደቱ እንዲሳካና ያ ወደ ምርጫ ሄዶ ህዝብ ራሱን ወኪል የፓርቲዎች ሳይሆን የኦነግ ወይም ደግሞ የኢህአዴግ ህዝብ የራሱን ወኪል እንዲመርጥ በአካባቢያቸው የራሳቸው የሆነ ሶቨርኒቲ ያላቸው ግን በአጠቃላይ ደግሞ እንደ ኢትዮጵያዊነት የማዕከላዊ መንግስት የሚኖረን ዲሞክራቲክ የሆነ ዲቮልቭድ የሆነ መንግስት መኖር ለኢትዮጵያ መድኃኒት ነው ብለን ነው ምናምነው እኛ አብረው ለመኖር ለመቀጠል። አሁን ይህ ካልሆነ ሌሎች መንግስታት ልክ እንደ ሶቪየት ዩኒየን መፈጠራቸው መፈራረሱ የግድ ነው። ምን ያህል ዓመት ታሰሩ? አለም በቃኝ 5 ዓመት ነው የታሰርኩት። እና 5ቱን ዓመት አስተምራለሁ። ሳስተምር ነበር። ምን ያስተምሩ ነበር? በጣም ከፍተኛ ውጤት ነበር። ቢዝነስ ሴክተር አለ፣ ሴክሽን አለ እዛ ትምህርት ቤት። እሱ ውስጥ ስታቲስቲክስ አስተምር ነበር። ማቴማቲክስ ደግሞ አስተምር ነበር። ምርመራ፣ ግርፋት፣ ድብደባ፣ ስቃይ አልደረሰብዎትም? በጣም ከፍተኛ ድብደባና ስቃይ ነው የደረሰብኝ። መጀመሪያ ስገባ እኔ ራሴ ሰውነቴ ሁሉ ደክሟል። ኦቦ ዳውድ ኢብሳ የኦነግ ሊቀመንበር በጋነጋ ፍተኒ እንኳን ደህና መጡ። ፈያታ ገለቶማ ሲንስ በጋነጋ ጅራተን እንኳን ወደና ሆናችሁ እናንተ። ኦነግ ስንት ነው? የዳውድ ኢብሳ ኦነግ ሲባል እንሰማለን። ሌላ የእከሌ የሚባል ኦነግ አለ? የኦሮሞ ነጻነት ግንባር በ1976 እዚሁ አዲስ አበባ ውስጥ ነው የተመሰረተው። በፈረንጆች ነው። ብዙ አመታት ማስታወሰው እና ይቀጣ 67 ማለት ነው። እዚሁ አዲስ አበባ ነው የተመሰረተው። ቦታውን ያኔ እንደነገሩኝና እንደማውቀው እዚሁ ገብርኤል ቤተመንግስት አካባቢ ነው። እዛ ነው የመጀመሪያው ጉባኤ የተደረገው። ያኔ አቶ ዲማ ኖጎ ነው የተመረጠው በሊቀመንበርነት። ከዛ በኋላ እንደገና በ1977 ሁለተኛውን ኮንግረስ ያኛው መስራች ኮንግረስ ተብሎ አንደኛው ኮንግረስ 77 ተደርጓል። እኔ ወጣቶችን ተመርጬ ከወጣቶቹ ህዋስ ውስጥ ተሳትፌበታለሁ። እሱ ደግሞ ካዛንቺስ ነው የተደረገው። ከዛ በኋላ እንጂርሱ የመጀመሪያው ማዕከላዊ ኮሚቴ አባል አልነበሩም? ከመጀመሪያው የኦነግ ማዕከላዊ ኮሚቴ የ77ቱ አንደኛው ጉባኤ ላይ ነው ማዕከላዊ ኮሚቴ የገባሁት። ከ28ቱ ማዕከል አንዱ ነበሩ? አዎ ከነሱ ውስጥ አንዱ ነው፣ የ77ቱ ማለት ነው። እና ከዛ ጀምሮ ተከታታይ ጉባኤዎችን አድርጓል። ዋነኛው ጉባኤ በዚህ በተቀጣጣይ የመጣ ኦነግ እንግዲህ ይሄኛውን ኦነግ ነው የምናውቀው።
ይህንን ስም ይዘው ደግሞ በተለያየ ጊዜ ይሄ ትግሉ የሚፈጥረው የራሱ ዳይናሚክስ እና ችግር አለው። በዛ ምክንያት በዚህ ስም የሚጠቀሙ አሉ። ኦነግ አንድ ነው። ይሄ ነው ዋናው ሰው የሚያውቀው። ዋናው ኦነግ እየተባለ የሚጠራልና ኦነግ ቅርንጫፍ አለው እንዴ የሚል ጥያቄም ያስከትላል። ኦነግ ቅርንጫፍ የለውም። ዋና ኦነግ የሚባልም የለም። አንድ ኦነግ ነው ያለው። እነዚህ ያው ለየትም ሀገር እንደሚደረገው አንዳንድ ችግሮች ሲፈጠሩ ትንሽ ወጣ ብሎ ይሄንን ስም ይዞ የነበሩ አሉ። ይሄንን መካድ አይቻልም። በጣም ረጅም ትግል ስለነበረ ይሄ ነው። ኦነግና ኦነግ ሸኔ ሁለት የተለያዩ ድርጅቶች ናቸው። እኛ ኦነግ ሸኔ የሚባለውን አናውቅም። ይሄ ሸኔ የሚባለውን ስም እነግርሃለሁ። ሸኔ የሚባለው ኤግዚኪቲቭ ኮሚቴ ወይም ደግሞ ስራ አስፈጻሚ ማለት ነው። ይሄ ስም ድሮ ፖሊት ቢሮ ነበር። እንግዲህ ያን የነበረው የግራ ዘመም አደረጃጀት ስለነበረ ፖሊት ቢሮ የማዕከላዊ ኮሚቴ ጉባኤ በዚህ ነው አደረጃጀቱ የነበረውና 97 የነበረው አስቸኳይ ጉባኤ ይሄኛውን ስም ወደ ባህላዊ የኦሮሞ ስም ሲቀይረው ጉሚሰባ ማለት የማዕከላዊ ካውንስል ወይም ደግሞ የማዕከላዊ ጉባኤ ከዛ ደግሞ ሸኔ ደግሞ ኤግዚኪቲቭ ኮሚቴ ወይም ደግሞ ስራ አስፈጻሚ ኮሚቴ ብሎ ወሰነው እና የኦነግ ስራ አስፈጻሚ ኮሚቴ ማለት ነው ሸኔ ማለት። አንዳንዶች ግን ኦነግ ሸኔ ይሄንን እንግዲህ በዚህ የፖለቲካ ጨዋታ ውስጥ እንዲሁ ይህንን ስም ለጥፈው የትኛውን እንደሚሉም አይታወቁም። ይሄ በተለይ ከገባን ወዲህ እዚህ የተናፈሰ ኦፊሻል ያልሆነ ስም የሚያወሩት ነው። ስለዚህ ኦነግ ሸኔ ወታደራዊ ክንፍ አይደለም፣ የኦነግ አይደለም። እነሱም እንደዛ ብሎ ራሳቸው መጥራታቸውን አላውቅም። እነሱ ያሉት የኦሮሞ ነጻነት ግንባር ሃይ ኮማንድ ወይም ደግሞ ላላዊ አዛዥ የሚል ነው ስም ራሳቸውን ያስተዋወቁት። በዓለም ላይ ግንኙነት የላቸውም። ግንኙነቱ ኦፊሻሊ ነው የተቆረጠው። ይህንን መንግስትም ያውቃል። ከመንግስት ጋር ተፈራርመን የነዚህና በእኛና በመንግስት መሀል በዚህ ላይ ጭቅጭቅ ነበረ። ይህንን ጭቅጭቅ ለመፍታት ሽማግሌዎች እና አባገዳዎች ሌሎችም ምሁራን ተደራጅተው ይህንን ችግር ለመፍታት ገቡበት። ከዛ በኋላ እኛ ይህንን ሰራዊት ኦፊሻሊ በኮንፈረንስ ላይ ባለ አባገዳዎችና ለኦሮሞ ህዝብ ነው ያስረከብነው። እኛ የሰላማዊ ትግል ከአስመራ ይህንን ትልቅ ድርጅት ሪሎኬት ማለት ቦታውን ከዛ ነቅለን እዚህ አዲስ አበባ ነው ያመጣ ነው። ይህንን በሰላማዊ እንትን ለመታገል ነው የመጣ ነው። ይሄ የነዚህ ሰራዊቱ ጉዳይ የእናንተ ነው፣ ለእናንተ ሰጥተናል ብለን ኦፊሻሊ ነው የወጣ ነው። ከዛ በኋላ ደግሞ በኦሮሞ ነጻነት ግንባርና በኦሮሚያ ክልላዊ መንግስት መሀል የቴክኒክ ኮሚቴ አባገዳዎች ያቋቋሙት የሚገባውን ወታደር አስገብቶ ሌላው የቀረው ቀረ። ከዛ በኋላ እኛ ተፈራርመን እኛ ሰራዊት እንደሌለን ምንም ግንኙነት እንደሌለን መንግስት ደግሞ ለኦሮሞ ነጻነት ግንባር ማሟላት ያለበትን እንዲያሟላ የኦሮሞ ነጻነት ግንባር ደግሞ ይሄንን በይፋ በሚዲያ እንዲያውጅ ብሎ አስፈራረሙ። ፈርመናል። በመንግስት በኩል አቶ ሽመልስ አብዲሳ ነው የፈረሙት፣ ምክትል ፕሬዝዳንቱ። እኛም ደግሞ የኛ ጉባኤ የኛ ድርጅት ተወካዮች 3-4 ሆነን እነሱም 3-4 ሆነው የቴክኒክ ኮሚቴውም ደግሞ እንደ አደራዳሪ የተፈረመበትና ያለቀ ጉዳይ ነው። ይሄንን እንዲሁ ግንኙነት አላቸው። ይሄ በፕሮፓጋንዳ ደረጃ የፖለቲካ ጨዋታ በእኛ ላይ ለመጫወት ያመጡት እንትን ነው እንጂ የለንም። እስቲ ወደ ዛሬ 50 ዓመት ግድም ወደ ኋላ ለመለሰው ጎረምሳው የዊንጌት ተማሪው ዳውድ ኢብሳ በወቅቱ በነበረው የኢትዮጵያ ተማሪዎች ትግልና እንቅስቃሴ ተሳትፎ እንዴት ያለ ነበረ? የተማሪዎች እንቅስቃሴ ያኔ እኛ ሃይ ስኩል ሳለን ወይም ደግሞ ሁለተኛ ደረጃ ሳለን ትንሽ መፋፋምና መጋል የጀመረበት ጊዜ ነው። የኛ ታላላቅ ተማሪዎች የነበሩ ዊንጌት ዩኒቨርሲቲ ያሉ
እንዲሁም ከትምህርት ቤቱ ጋር ያላቸው ግንኙነት ብዙ ጊዜ ይመጣሉ። ብዙዎቹ በዚህ የዩኒቨርሲቲ ውስጥ ያሉ ተማሪዎችና ሁለተኛ ደረጃ ያሉ ተማሪዎች ግንኙነት በጣም የጠበቀ ነው እና ከነዚህ ውስጥ ደግሞ በተማሪዎች እንቅስቃሴ በጣም ጎላ ያለ ተሳትፎ ያላቸው ከነ ጥላሁን ግዛው ጋር እነዚህ አሉ። እነዚህ መጥተው አዲስ አበባ ዩኒቨርሲቲ ውስጥ ያለውን እንቅስቃሴ በይፋም ባይሆን በጎን ያስረዳሉ። በጣም ለሚቀርቧቸው ሰብስበው እና በዛ ውስጥ ያኔ ነው እንግዲህ የመጀመሪያ የተማሪዎች እንቅስቃሴ ምን እንደሆነ ለኛ ትንሽ ይፋ መደረግ የጀመረው። በዚህ ምክንያት እዛው ሃይ ስኩል ሳለን ሰላማዊ ሰልፍ እንትን ለመውጣት በጣም ከነዛ ጋር ግንኙነት ካላቸው ልጆች ጋር እዛው አንዳንድ እንቅስቃሴ ውስጥ መሳተፍ ጀመር። ዩኒቨርሲቲ ስንገባ ደግሞ የጥናት ህዋስ ይጀምራል። የጊዜው የሬቮሉሽን እና የማርክሲዝም ሌኒኒዝም ጊዜ ነው። ይሄንን በስነ ስርዓት ጥናት ስተዲ ሰርክልስ በህዋስ አድርገው አደራጁን። በዛ ላይ እንግዲህ የተማሪዎች እንቅስቃሴ ውስጥ መሳተፍ ከፍተኛ ተሳትፎ ማድረግ የግድ ተጀመረ። ብዙዎቻችን በዚህ ተጠመን፣ ብዙ ጓደኞቻችን በዚህ ምክንያት ደግሞ በቀይ ሽብር ጊዜ በጣም የምንዋደድ በጣም በዚህ አብረን ስንሳተፍ የነበሩ ልጆች ያጣንበት ነው። በቀይ ሽብር ጊዜ በጣም እስካሁን ድረስ ከጭንቅላታችን የማይወጡ እስክንድር የሚባል የጅማ ልጅ ነው። እንደነ ስለሺ ማኑኤል በርሄ እነዚህ የምናስታውሳቸው በሀዘን እንግዲህ በትግል ጊዜ በዛ በስቱደንት ሙቭመንት ወይም ደግሞ የተማሪ እንቅስቃሴ ውስጥ በጣም ከፍተኛ እንትን አብረን የተሳተፍናቸው ናቸው። እርስዎ ዊንጌት ይማሩ በነበረበት ጊዜ አቶ መለስ ዜናዊም እዛው ይማሩ ነበረ። ቅርበት ነበራችሁ? ትተዋወቁ ነበረ በአካል? በቅርበት የለንም። እነሱ የኛ ጁኒየር ነው የነበረው፣ ግን እንዲሁ እንታወቃለን። እዚህም አዲስ አበባ ዩኒቨርሲቲም እንገናኛለን በተማሪዎች እንቅስቃሴ ላይ። ወደ ተማሪዎች ትግል እንመለስና በተለይ እርስዎ ከወዴትኛው ወገን ነበሩ? ምን አይነት ሀሳብ ነበር የሚያራምዱት? እንግዲህ በቡድን የመደራጀትም ነገር ነበረ። ምንድን ነበረ እርስዎ ያነገቡት ዓላማ? እርስዎ ያሉበት ቡድን በአብዛኛው የምትነጋገሩበት የምትወያዩበት ግብና ዓላማችን የምትሉት በዛው በተማሪዎቹ ንቅናቄ ውስጥ ማለት ነው? የተማሪዎች ንቅናቄ በአጠቃላይ ብዙውን ተማሪ በጀነራሊ ካለ አንዳች መከፋፈል ያሳተፈ ነው። ይሄም ዩዛ አለ፣ የተማሪው ማህበር ማለት ነው ዩዛ። በዛ ውስጥ በየአመቱ መሪዎች ይመረጣሉ፣ ኤግዚኪቲቭ ኮሚቴ እንደዚሁም አጠቃላይ ኮሚቴ እና መጽሔት አለው ስትራግል የሚለው። ይሄ ሁሉንም ብዙዎቹን ያሳተፈ ነው። አንዳንዶች በዚህ በተማሪው እንቅስቃሴ ውስጥ በጣም ጥቂት የሆኑ ልጆች የማይሳተፉ አሉ። እንዲሁ አንዳንድ ስም የሚለጠፍባቸው ግን ምርጫቸው ነው። ግን በአብዛኛው ተማሪ በዛ ዙሪያ የሚያሳትፉ የፖለቲካ እንትኖች አሉ፣ አጀንዳዎች ነበሩ። አንደኛው በፊት በጣም ዝነኛ የሆነ የፖለቲካ አጀንዳ መሬት ላራሹ የሚለው ነው። እሱ ሁሉንም የሚያሳትፍ ብዙ የደሃ ልጅ ስለሆነ የሚያሳትፍ እንደዚህም ከጥሩ ቤተሰብ የወጡ ሰዎችም ይህንን ጭቆና የተረዱ በጣም የሚሳተፉበትና እና በዚህ መከፋፈልም ይሄን ነበር አይባልም። ቡድኖች አሉ በስር እነዛ እንዲሁ በተማሪ መሀል ምናልባት ይህንን የሚቃወሙትን ጸጥ ለማድረግ በህቡ የተደራጁ ናቸው በተማሪዎች እንቅስቃሴ እንጂ የተማሪ እንቅስቃሴ ዋናው ዩዛ ስር ተደራጅቶ የሚንቀሳቀስ ነው ማለት ነው። እርስዎ በዚያን ጊዜ በኢትዮጵያ የብሔር ጭቆና አለ ብለው ያምኑ ነበር? የብሔር ጭቆና አንደኛው ሌላው አጀንዳ በተማሪው እንቅስቃሴ ውስጥ የምንወያይባቸው ነው። በግልጽ መድረክ ላይ ወጥቶ የኤርትራ ጥያቄ ያለ ኢትዮጵያ ውስጥ ያለው የብሔር ጭቆና በተለይም ደግሞ ዋለልኝ ያንን ጽሁፍ ከጻፈ በኋላ ዋነኛው አጀንዳ ኢትዮጵያ ውስጥ መፈታት አለበት ተብሎ ሲነሳ የነበረ ነው። ይሄ የሚደግፍ አለ፣ የማይደግፍ አለ። የማይደግፈው በይፋ ይሄናል ወጣ የለም ያን ጊዜ። ይሄ አንደኛው ነው። ሶስተኛው አጀንዳ የህዝባዊ መንግስት እንዲቋቋም ሁሉንም ያቀፈ የፖለቲካ አጀንዳ እነዚህ ናቸው። ይሄ የብሔር
ጥያቄን መደገፍና አለመደገፍ የወጣው ከ74 የፈረንጅ አቋቋም 66 በኋላ ድርጅቶች ሲቋቋሙ ነው። ድርጅቶች ሲቋቋሙ አንደኛው ኢፒአርፒ ወጣ ብሎ ጎላ ብሎ የታየ የፖለቲካ ፓርቲ፣ ሌላኛው ደግሞ መኢሶን ጎላ ብሎ የወጣ ፖለቲካ ፓርቲ። በዚህ መሀል የብሔር ጥያቄ ምን መልክ ነው ያለው? የቅኝ ግዛት ጥያቄ ነው? የብሔር ጥያቄ ነው? የሚለው ክርክር ተነሳ። በዚህ ሁለቱም ድርጅቶች መኢሶንና ኢፒአርፒ የራስን ዕድል በራስ የመወሰን መብት በፕሮግራማቸው ካተው የተቀበሉት ነው እና እስከዛ ድረስ ይህን ያህል የብሔር ነው የቅኝ ግዛት ነው የሚለው በጣም የአካዴሚክ ክርክር በመሀል ያለ ነገር ነው። በዚህ ላይ ያለን እንግዲህ ኢፒአርፒ መመታት ሲጀምር እንደገና ደግሞ መኢሶንም መመታት ሲጀምር ከዛ በፊት ግን በሱር ሙቭመንትም ሳለን የኦሮሞን ህዝብ የሚነኩ ጥያቄዎችን አነሳን። የኦሮሞ ተማሪዎች አዲስ አበባ ውስጥ ያለ ነው። እነዚህ ጥያቄዎች ለትምህርት ለተማሪዎቹ ሳይሆን ለመንግስት ነው። አንደኛው በኦሮምኛ ሬዲዮ እንዲተላለፍ መጠየቅ፣ ጋዜጣ እንዲኖር መጠየቅ እና የመሬት ጥያቄ ደግሞ በአስቸኳይ እንዲመለስ የሚል እድገት በህብረት ከመሄዳችን በፊት እነዚህን ጥያቄዎች ገፋን እንደ ኦሮሞ ተማሪዎች። ከአጠቃላይ የተማሪዎች እንቅስቃሴ ግን ራሳችንን ሰሲድ አድርገን አይደለም እዛ ውስጥ እያለን ማለት ነው። ይሄ ነው እንግዲህ በኋላ እነዚህ ድርጅቶች እየተመቱ ሲሄዱ ሳትወድ በግድ ለሰርቫይቫል በዚህ የኦሮሞ ነጻነት ግንባር ስር መካተትና በሁሉ መደራጀት የመጣው። ለምን ወደ ኦነግ ሄዶ ሌላ ምርጫ አልነበሩትም ወይ? ለምሳሌ ቢሊሱማ በጊዜው አጠራር ሚሊታንት የሆኑ ቆራጥ የሚባሉ የኦሮሞ ወጣት ተማሪዎች ያደራጁት ቡድን ነበረ ቢሊሱማ። እንዴት ወደዛ ሊዱ? ሁለት አዝማሚያዎች ናቸው ወደዛ እንትን ያላደረጉን። አንደኛው ኢፒአርፒ በጣም የተመታ መመታት ኦልሬዲ የተጀመረበት ጊዜ ነው። ሰርቫይቫሉም በጣም ጥያቄ ውስጥ የተገባበት ነው። አደራጃጀቱ በጣም የተጋለጠና እንትን የሆነ ነው። በዛ ውስጥ የነበሩትን ልጆች ያውቃቸዋለሁ። ልጅማ ውስጥ አሁን ብርሃኑ ነበሩ። የአባቱ ስም አሁን አላስታውሰውም። ሎስኩል የነበረ ነው። ሌሎችም አሉ እና የሸሸህ እንትን ይልከን። በዛን ጊዜ ደግሞ እኛ ከሱ ቀደም ብለን እዛ ማነው ስሙ የአዲስ አበባ ዩኒቨርሲቲ ከመሰባሰባችን በፊት ሌላ ህዋስ የኦሮሞ ነጻነት ግንባር ህዋሶች የተደራጀንበት ነበረ። እነዚህ ህዋሶች the voice of ኦሮሞ አገንስት ትራኒ ሲበተን ብዙ በዛ ህዋስ ውስጥ የተካተተ ነው እና ወደዚህኛው መጀመሪያው ነው የተያዝን ስለሆነ ቢሊሱማ አዲስ መደራጀት የተጀመረ ነው። ስለዚህ ወደዚህኛው ተካተን ቀረን ማለት ነው። እኛ ስለ ኦነግ ምስረታ እንጫወት። አዲስ አበባ ውስጥ ነው የተመሰረተው። የምስረታው ሂደት ምን ይመስል ነበረ? አክቲቭ የነበሩት የመጀመሪያዎቹ መስራች አባላት የሚባሉት ስነገሌ ተብሎ ስማቸውን ሊጠቅሱልን ይችላሉ? አዎ፣ አሁን የጠቀስኩል ፕሮሰስ ነው። የኦሮሞ ነጻነት ግንባር በጣም ረጅም መንገድ የመጣ ነው። ከኦፊሻሊ በኦሮሞ ነጻነት ግንባር ከመቋቋም ከመመስረቱ በፊት ብዙዎቹ በመጫት ቱለማ ውስጥ የተሳተፉ ምሁራን ማአት ናቸው፣ ብዙ ናቸው። እነ ጣሃ አብዲ፣ እነ ዲማ ኖጎ፣ እነ ዮሐንስ ለታ ወይም ሌንጮ ለታ፣ እነ ባሮ ቱምሳ፣ እነ መገርሳ በሪ። ባሮ ቱምሳ የራሱ ድርጅት ነበረው የመሰረተው በመስራችነት አባል ከነ ዘገየ አስፋው ከነ አቶ አሰፋ ጫቦ ጋር ይጫት ወደዛ መጣላለሁ። ይሄ መጫት ቱለማ ማህበር ሲመታና ብዙ ሰው በዚህ መታሰር መገደል ገጥሞት ድርጅቱ ሲበተን ሳይወዱ በግድ ወደ ህቡ ገቡ። እነዛ ያ በጣም ማህበር ነው፣ ግልጽ የነበረ ነው። ወደ ህቡ ገብተው ሴሎችን ማቋቋም። እነዚህ ሴሎች ውስጥ እንግዲህ ዋነኛ አሁን 76 አልኩ እንጂ የኦሮሞ ነጻነት ግንባር የተመሰረተው ሴሉ ዋነኛው መስራች ሴሉ 73 ነው የተመሰረተው። ከዛ እንግዲህ የኢትዮጵያ ፖለቲካ በዛ መሀል ብዙ በነባሩን ወሰድ አሁን ጥሩ ጠቀስክልኝ። ከኢፒአርፒም ጋር ብዙ ግንኙነት የነበራቸው
ለኢትዮጵያ ፖለቲካ መልክ ማስያዝና መፍትሄ አብሮ ማፈላለግ ውስጥ ከመኢሶንም ጋር በጣም ሰፊ ግንኙነት የነበረው ሰው ብዙዎቹም እንደዚህ ናቸው። ዲማን የምትወስድ ዋና በዛ ውስጥ እንግዲህ ደርግ አንድ ትንሽ ከፈት ያደረገው የፖለቲካ ስፔስ ወይም ምህዳር ነበረ። ድርጅቶች ተደራጅተው ተሰባስበው እንደ ፓርቲ እንትን ለማለት በዚህ ውስጥ ምናልባት በዚህ ውስጥ የብሔር ጥያቄ የመደብ ጭቆናም ጥያቄ በዚህ ውስጥ ይፈታል በሚል ኢጫትን አሰባሰቡ። እነሱ ኢጫት አለ፣ መኢሶን አለ፣ ወስሊግ አለ፣ ማለሊት የሚለውን የኢትዮጵያ ማርክሲስት ሌኒኒስት ድርጅቶች የሚለውን እዛ ውስጥ እንግዲህ አሁን በእነ ተስፋዬ መኮንን እዛ ውስጥ መፍትሄ ይመጣል በሚል ነበር ይሄ ባሮ እነዚህን ያሰባሰበው። እሱ ሳይቆይ ተበተነ፣ ተመታ፣ ትናለ ሳይወድ በግድ ኦልፍ ውስጥ እንደገና መደበቅ ዋነኛው መፍትሄ ሆነ ማለት ነው። በአጠቃላይ መፍትሄ ለማምጣት ነበር የተሞከረው። የድርጅቱ ፕሮግራም ከሞላ ጎደል እንዴት ያለ ነበር? መገንጠል ዋነኛ አጀንዳው ነው። መገንጠል የሚል የኦሮሞ ነጻነት ድርጅት ጥያቄ መሆናትም ጥያቄም አይደለም። የራስን እድል በራስ መወሰን የኦሮሞ ዲሞክራሲያዊ ሪፐብሊክ ማቋቋም አንድ ልዩነቱ ምንድነው? ጠብቀኝ። ይህ ብቻ ሳይሆን ሌላ ኦፕሽንም አስቀምጧል በዛው ፕሮግራም ውስጥ የዲሞክራሲያዊ ሂደትና ፕሮሰስ ውስጥ ያው በማለሊት የጀመሩትን ማለት ነው ውስጥ ምናልባት ከተሳካ ከሌሎች ጋር ሆኖ በህዝቦች ፍቃድ ዲሞክራሲያዊ የሆነ የፖለቲካ ማህበር ማቋቋምም አብሮ መታገል፣ እነዚህ ሁለቱም በፕሮግራሙ ላይ 76 የተቀመጡ ናቸው። የ76ቱን ፕሮግራም ወስደህ ማየት ትችላለህ። ታዲያ ከመገንጠል ምን የተለየ ነገር አለው? የራስን እድል በራስ የመወሰን የኦሮሚያ ዲሞክራቲክ የራሱን የሆነ አከላለል መፍጠር አይነት ነገር ከተገባ የራስን እድል በራስ መወሰን ማለት ህዝቡ ነው የሚወስነው። ምናልባት የህዝቡ ከሌሎች ጋር አብሮ የመኖር እድል መወሰን እዛ ውስጥ ነው የተካተተው። ያ ደግሞ ካልተቻለ የግድ ሌላ የራሱን መንግስት ማቋቋም ማለት ነው። ሁለቱም አብሮ ያሉ ናቸው። መንግስት ማቋቋሙ ብቻ ሳይሆን የራስ እድል በራስ መወሰኑ ውስጥ ከሌሎችም ጋር በዲሞክራሲ ሊኖር ይችላል። ለብቻ መሄድም ሁለቱም ግን ይሄ ዲሞክራሲያዊ ጥያቄ ኦሮሞን ከጭቆና ማላቀቅ እንጂ ኦሮሚያን ከኢትዮጵያ መገንጠል እንዴት መፍትሄ ይሆናል? እንዴትስ ግብና ዓላማ ይደረጋል? ብዙዎች በግርምት የሚያነሱት ጥያቄ ነው። በጣም ጥሩ ጥያቄ ነው። ይሄ ሁሉም ሀገር የራስን እድል በራስ የመወሰን መብት ይዞ ሲንቀሳቀስ አንድ ኢትዮጵያ የተመሰረተችበትና አመሰራረቷ ላይ ችግር አላት። በእኛ እምነት በኃይል ነው የተያዘው፣ ብዙ በወታደራዊ ኃይል እና በዚህ ውስጥ ደግሞ በሰላማዊ መንገድ አንዳንድ የፖለቲካና የመንግስት እንትን ውስጥ እንዲከፈት ጥረቶች ተደርገዋል። በአቅማቸው የመጫት ሁለማ ጥረት ያ ነበር። በሰላማዊ መንገድ የሰላማዊ መንገድ ሲዘጋብህ ይህንን ይዘህ ተደራጀህ፣ ለብቻ ተደራጅተህ ይህንን ጥያቄ መግፋትና ምናልባት ይሄ የተመሰረተው መንግስት በሰላም ይህንን የመንግስትም ውስጥ መሳተፍ የሚሆን በሰላማዊ መንገድ ጥያቄውን ላለመፍታት ግትር ሲሆን ነው ወደዛ የሚሄደው። ያ ነው ኢትዮጵያን እስካሁን ድረስ ግትርኝነት ሳይወድ በግድ ወደዛ ይገፋል። የኤርትራን ህዝብ ጥያቄ ነው በዚህ ላይ ማንሳት የምንችለው። የኤርትራ ታጋዮች ብዙ ጊዜ ከኢትዮጵያ መንግስት ጋር ቁጭ ብለው ተደራድረው የፖለቲካ እንትኑን ለመፍታት ብዙ ጥረት አድርገዋል። በተለይ በደርግ ጊዜ ደርግ ከወንበዴ ጋር አልደራደርም ብሎ ወደ ጦርነት መግፋቱ መጨረሻ እንትኑ በዚህ ወደዚህ መጣ እና ያለው መንግስት ያለውን የፖለቲካ ጥያቄ በጥሞና በብስለት ይህን ጥያቄ ማስተናገድ ካልቻለ ሳይወድ በግድ ወደዛ ይሄዳል። ብዙ ድርድር ከኤርትራ ታጋዮች ጋር ደርግ አላደረገም። እንዳውም 1969 ሶማሌ ጦርነቱ ላይ በተጠመረበት ሰዓት ነፃነታችንን ልናውጅ ተቃርበናል ብለው ወደ አስመራ የመጠጋት ገፍቶ የመምጣት ሁኔታ ነበረ ሰራዊቱ የነበረው። ያን ያህል አጥጋቢ ድርድር ተካሂዶ ነበር እንዴ? እለት ሁሉ ተመርጦ ሚያዝያ ላይ ነው መጋቢት ላይ የኤርትራ የነፃነት ቀን ነፃ የምትወጣበት ተብሎ አዲስ አበባ ውስጥ
ኢትዮጵያ ውስጥ የነበሩ አንዳንድ ኤርትራውያንም 1969 ላይ ጓዛቸውን ጭነው ወደ አስመራ ብዙዎች ተጉዘው ነበረ። እንደዛ ነበረ ሂደቱ። ብዙ ድርድር ነበር። በኃይለ ሥላሴ ጊዜ ነው የደርግ የመጀመሪያና ኃይለ ሥላሴ ጊዜ እንዲሁ ሽማግሌዎች መላክ በውስጥ እንጂ ስነ ስርዓት ያለው ድርድር የፖለቲካ ውሳኔ አድርጎ ፖሊሲ አውጥቶ ይፋ የሆነ ድርድር በጣም ኢንተርናሽናል የሆነ እንትን አልነበረም። ግን ወደ 82 83 84 አካባቢ ተመላልሶ ሞክረዋል። ናይሮቢ፣ ኢስት ጀርመኒ፣ ሌሎችም ለንደን ተሞክረዋል። ግን ደርግ ሲሪየስ ያልወሰደው እሱን ይቀበላለሁ። ሌሎችም እንደዚሁ ነው። ሌሎችን ደግሞ እንዲሁ የፖለቲካ ጥያቄው መኖሩንም አለማመን። አሁን በተለይ በዶክመንት በደንብ ያኔ የነበረ በስፋት ደርግ የኦሮሞ ነጻነት ግንባርን ስሙ እንኳ እንዳይጠራ የሚል ነው በጽሁፍ መመሪያ የሰጠው። ይሄ ፖለቲካል ሪኮግናይዝ ወይም ደግሞ አለማወቅ አለመቀበል አለ ብሏል። ይሄ ነው እንግዲህ ወደ ሌላው ጫፍ የመጨረሻው እየገፋ የሚሄደው። የለንደኑ ድርድር ላይ ግን ባለቀ ሰዓት ተገኝታችኋል። እስቲ አንድ ነገር ልጠይቆ፣ እንደው የራስዎን ኢሜጅ የራስዎን ምስል እስቲ ያስቀምጡልኝ። እንደው ኦሮሚያ የሌለችበት ኢትዮጵያ እንዴት አይነት ናት? ደሞስ ኢትዮጵያ መባልና መሆንስ ትችላለች ወይ? ኦሮሚያ ነፃነቷን ካገኘች ኢትዮጵያ እንጂ አባቷ አይነት ነገር ነው። እንደዛም ተሞክሮ አቅም ሰፊ መልክዓ ምድር ያለ አሁን እንግዲህ እንደገና ወደ መጫቱ ለማወስደ ግልጽ የሆነና እንትን የሆነ ሌሎችም የባሌን እንቅስቃሴ ብትወስድ እነ ጀነራል ዋቆ ጉቱ በኃይለ ሥላሴ ጊዜ ተደራድረው ገብተው ግን እንዲሁ እንደ ዕቃ ነው የተወረወሩት። እንደገና ተመልሰው እንትን ውስጥ ተገባ። ይሄ ጥያቄውን አያያዝ ማለት ነው። እኛ ደግሞ ብትወስደን እንደ ኦሮሞ ነጻነት ግንባር አንተ ያነሳውን ያንን ፕሮግራም ይዘን ያ ፕሮግራም የነጻነት ጥያቄ ነው። ምንም ጥያቄ የሌለው ነገር ነው። ግን ያንንም ይዘን 91 92 ኢትዮጵያ ውስጥ የዲሞክራሲያዊ ስርዓት ለማቋቋም ተሳትፈንበት በዚህ ውስጥ ኢትዮጵያና ኦሮሚያ ውስጥ ለኦሮሞ ሕዝብ ብቻ ሳይሆን ለሁሉ ሕዝብ የአማራውም፣ የትግራይም፣ የአፋሩም የምኑም በዲሞክራሲያዊ እንትን ከተፈታና እነዚህ የብሔር ጭቆናዎችም መፍትሄያቸው በዛ ውስጥ ከተካተተ ብለን መተን ድርጅቱን በሙሉ ይዘን አዲስ አበባ ውስጥ ተሳትፏችን ጀመር። አላስተናገደንም። ያኔማ ምክንያቱም ተፈጠረ። የበደኑ ኬዝ ተነሳ። ሂንቁፍቱ የዛን ጊዜም ነው ሰራዊቱ ወደ ግቢ እንዲገባ ትጥቅ ማስፈታትም የተካሄደው። በእርግጥ ዋተር አካባቢም ሌሎች ችግሮች ነበሩ። ምስራቅ ሐረርጌ በነገራችን ላይ በደኑ ተገኝቼ ነበረ። አስክሬኖችም ከሂንቁፍቱ ከጉድጓድ ውስጥ በሚሳቡበት ጊዜ እና የዛ ጊዜ የተፈጠሩ ገጭጓዎች ናቸው። ይሄ ወታደራዊ አቋም፣ የመሳሪያ አቋም፣ የሰራዊት አቋም ተመልሶ ልክ አሁን እንደሚባለው በአሁንም በዚህኛው ጊዜ ገጥሟቸዋል፣ ተነስቷል ጉዳዩ። እንደዛ መሰለኝ እንጂ ትልቅ ተሳትፎ ነበራችሁ እንትም ከማርቀቅ ጀምሮ። አዎ ተሳትፎ ነበረን። ይሄ ያነሳው የወታደራዊ ጉዳይ የኦሮሞ ነጻነት ግንባር ብቻ ሳይሆን ወይም የኢትዮጵያ መንግስትን ተቆጣጥሮ የነበረው ወያኔ ብቻ ሳይሆን ሌሎችም ተሳትፎበት ድርድር ተደርጓል። የኤርትራ ጊዜያዊ መንግስት ያኔ ተሳትፎበታል። የአሜሪካን መንግስት ተሳትፎበታል። ሁለታችንም ማሟላት ያለብን ጉዳይ ተቀምጧል። ለዚህም የጋራ የሶስትዮሽ ኮሚቴ ማለት የኦሮሞ ነጻነት ግንባር ወኪሎች፣ የቲፒኤልኤፍ ወይም ደግሞ የኢትዮጵያ መንግስት ተወኪሎች፣ የኢህአዴግ ማለት ነው፣ የኤርትራ ተወካዮች መንግስት ሶስትዮሽ፣ እነዚህ ካምፕ መግባት የኛ ትጥቅ መፍታት ምናምን ሳይሆን ካምፕ መግባት ነው። ካምፕ መግባት የሁለቱም ድርጅቶች ማለት የመንግስትን ተቆጣጠሩና እኛ ሁላችንም ካምፕ እንድንገባ፣ ይሄ አጠቃላይ ሁኔታውን ለምርጫ አመቺ እንዲሆንና ጠበንጃ ከህዝብ ትከሻ ወደ ካምፕ እንዲወጣ፣ የእነዚህን ካምፖች ደግሞ እነዚህ ሶስትዮች እንዲቆጣጠሩ፣ ይሄ ነው ድርድር ላይ የተደረገው። እኛ በአጠቃላይ ገባል። ኢህአዴግ እምቢ አለ። ይሄ ያኔ ሪኮርድድ የሆነ ነው።
እምቢ ማለት ብቻ ሳይሆን በእኛ ካምፕ ላይ ወዲያውኑ ተኩስ ከፈተ። ካምፕ ብቻ ሳይሆን ብዙዎቹ አጠቃላይ ብዙ ቦታ የኛ ቢሮዎች ላይ ተኩስ ተከፍቶ የነበሩትን የፖለቲካ ሰራተኞች አንዳንዶቹን መግደል፣ ብዙዎቹን ማሰር ተጀመረ። ገና ምርጫው ሳይደረግ የተፈጠረው ችግር ምንድነው? ከዛ በፊት ስናፕ ኤሌክሽን ተደርጎ ነበር። በዚህ በስናፕ ኤሌክሽን አዲስ አበባ ውስጥ 12 ወንበር ነው ያገኘው። እንደገና ሌሎች የኦሮሚያ አካባቢዎች 94% ነው ያገኘው። ይሄ አስደንግጦታል። ኢፒአርዲኤፍ ዋነኛው ችግር ይሄ ነው እንጂ የሰራዊት ችግር ሆኖ አይደለም። አሁንም ደግሞ ወደዚህኛው ስመጣ ግልጽ የሆነና ብዙ በዚህ በአባገዳዎችም ላይ በደንብ ያስረዳንበት ድርድር አድርገን ነው የመጣ ነው እኛ ከኤርትራ። በዚህ ድርድር ላይ የኦሮሞ ነጻነት ግንባር ካለምንም አይነት እንቅፋት እንቅስቃሴ ማድረግ እንዲችል የኦሮሞ ነጻነት ግንባር ብቻ ሳይሆን ማንኛውም የፖለቲካ ድርጅት ያኔ ያነሳነው ነጥብ አንዱ። ሁለተኛ የሰራዊት ነው። የሰራዊትን ጉዳይ የጋራ ኮሚቴ አቋቁመን ሰራዊቱ የእኛን ሰራዊት በክልላዊ መንግስትና በፌዴራል መንግስት ውስጥ እንዴት አድርጎ የጸጥታው አካል እንዴት እንደሚሆን አብረን እንደምንሰራ ነው። እዚህ ስንመጣ እኛን ተሳትፎ ዘጉ። ከዛ በኋላ እኛ እዛ ሜዳ የቀረውን ሰራዊት እንኳን መገናኘት በጣም ችግር ሆነ እና ያው ምናልባት እናንተ ራሳችሁ ምስክር እንደምትሆኑ ትጥቅ ማስፈታት ምን ማለት ፕሮፓጋንዳው በሚዲያ በፌስቡክ እንትን ሆነ። ይሄ ትጥቅ ማስፈታት ችግር ይፈጥራል የትም ቦታ። እኛ ፕሮሰስ ነው ያስቀመጥነው፣ አብረን የተስማማነው ፕሮሰሱ ሰላም ለማውረድ እነዚህን ወደ ጸጥታ ኃይሉ እንዴት አድርገው እንደሚቀላቀሉ የኛ ብቻ ሳይሆን ሌሎች ይህንን ነው እንግዲህ እምቢ ብሎ ራሳቸው የፈጠሩት ግጭት እስካሁን ድረስ ችግር ሆኖ ያለው። ከ85 በአጠቃላይ መቀመጫዎቹ 32 ኢህአዴግ ነበረው። ብዙ ነበር፣ እናንተ 12 ነበራቸው። እሱ 12 እንኳን ብዙ አይደለም። ኢህአዴግ ራሱን አጠቃሎ 32 ወስዶ ሌላው የተባለተ ነው። ይሁንና ያ በቂ ነው። ያኔ በጣም እኛ የፈለግነው ፓርላማ አለ፣ እንደገና ደግሞ የሚኒስትሮች ምክር ቤት አለ። ይሄ የሽግግሩን እንትን ብዙ ሚኒስትሮችም ነበሯቸው። ብዙ እንኳን አራት ነው። አራት ነው። እሱ እኛ በዛ በሚኒስትሮች ወንበርና በፓርላማ ወንበር አልተጨነቅንም። እኛ የተጨነቅነው የዲሞክራሲያዊ ሂደቱ እንዲሳካና ያ ወደ ምርጫ ሄዶ ህዝብ ራሱን ወኪል የፓርቲዎች ሳይሆን የሆነ ወይም ደግሞ የኢህአዴግ ምናምን ህዝብ የራሱን ወኪል እንዲመርጥ ዋነኛው የተጨቃጨቅንበትና ያልተስማማንበት ያንን ሰላማዊ ፕሮሰስ ኢፒአርዲኤፍ የመረጠው ወይም ደግሞ ቲፒኤልኤፍ እኛ በመስዋዕትነትና በጠበንጃ ያመጣነውን በባለት ቦክስ ኦነግ ሊወስድ ነው በምርጫ የነበረው በግልጽ የትም ቦታ የሚናገሩት የነበር ይሄ እንዳይሆን እንቅፋት አድርጎኝ አናቀዝ ገፍቶ አስወጡ። እስቲ እቺ መገንጠልን ነገር እንደገና ልመለስባት። ወዳውት እቺን ጉዳይ ረገጥ አድርገን ብናወራ ደስ ይላል። ረገጥ አድርጋው ጥሩ ነው። ምክንያቱም መገንጠል የምትለዋ ካርታ አሁንም ከያቅጣጫው እየተሳበችና እየተመዘዘች አሁን እንደ ማስፈራሪያም ሊያሳዩት የሚሞክሩ ወገኖች አሉ ከያቅጣጫው። መቼስ እንደ ታላቋ ሶቪየት ህብረት ኢትዮጵያ 15 ትንንሽ ሀገር መሆን አይቻላትም። ምክንያቱም ታሪካዊ፣ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ተዛምዶና ትስስሩ ይሄ እንዲሆን የሚፈቅድ አይመስለኝም። ይመስሉታል እንደ እርሶ? የሶቪየት ህብረት ብቻ ነሳ ሪፐብሊኮች መቋቋማቸው መንግስታት መቋቋም እዛ ብቻ አይደለም። ዩኬን ወሰደው፣ ዩናይትድ ኪንግደም፣ ዌልስ፣ እንደገና አየርላንድ፣ ስኮትላንድ እና ዋነኛው ሜሪላንድ ኢንግላንድ። ይሄ ነው ዩኬን የፈጠረው ፌዴሬሽን ነው። መንግስታት ናቸው እነዛ፣ ራሳቸውን የቻሉ ፓርላማ አላቸው፣ ካቢኔ አላቸው፣ አካባቢያቸውን የሚያስተዳድሩበት አካባቢያቸውንና ባህላቸውን፣ ቋንቋቸውን አጠቃላይ በፌዴራል ህጉ ውስጥ የአካባቢያችን ኢኮኖሚ ኦቶኖመስ ነው የሚያስተዳድሩበትና እንትን ዋነኛው ፌዴራል ገቨርንመንት ውስጥ ደግሞ ተሳትፏቸው በፌዴራል መንግስቱ ህግ የተወሰነ ምን ችግር አለው? ኢትዮጵያ እንደዚህ ብትሆን ዋነኛው ዲሴንትራላይዝድ የሆነ ዲሞክራቲክ የሆነ ሴንትራል ደግሞ መንግስቱ አብረን ያለን ይሄ መሆን ለምንድን ነው ይሄ እምቢ የሚለው? ይሄንን እምቢ ማለት ወደ ሶቪየት ዩኒየን አንተ የጠቀስከው ወደዚያ ያወስዳል። ሶቪየት ዩኒየን ይሄንን ስራ ላይ ወደ ስራ መተርጎም ቸግሯት ነው። በኋላ ሌሎች
መንግስታት ጆርጂያ በለው ዩክሬን በለው ሌሎች ሀገሮች ራሳቸውን ችለው ሶቨሬን ስቴት የሆኑ የሶቪየት ዩኒየን ችግር ነው። ዩጎዝላቪያ ችግርም ይሄ ነበረ እና ኢትዮጵያ እንደዚህ እንዳትሆን እነዚህም በአካባቢያቸው የራሳቸው የሆነ ሶቨርኒቲ ያላቸው ግን በአጠቃላይ ደግሞ እንደ ኢትዮጵያዊነት የማዕከላዊ መንግስት የሚኖረን ዲሞክራቲክ የሆነ ዲቮልቭድ የሆነ መንግስት መኖር ለኢትዮጵያ መድኃኒት ነው ብለን ነው እና አብረው ለመኖር ለመቀጠል አሁን ይህ ካልሆነ ሌሎች መንግስታት ልክ እንደ ሶቪየት ዩኒየን መፈጠራቸው መፈራረሱ የግድ ነው። ይህንን ሳይኮሎጂካሊ ራሱን መለወጥ አልቻለም። የኢትዮጵያ ፖለቲካ እንደ እነዚህ ራሳቸውን የሚያስተዳድሩ ሪጂናል ስቴት መፈጠራቸው እንደ መገንጠል አድርጎ መውሰድ፣ ፍርሃት ውስጥ መግባት፣ የነዛን እንትን መብቶች መገደብ እና ማጥበብ ወደ 100 ምናምን ዓመት ያኖርንበት እንትን ስለሆነ መፍትሄ አይሆንም ለኢትዮጵያ። ያ እንዳይሆን እንዴት አድርጎ ነው እነዚህንም መብት አቅፎ እንደገና ደግሞ የጋራ የሆነች ሉዓላዊነት ያላት እንትን ደግሞ አብሮ ማካሄድ ነው የሚቻለው የሚለውን መቀበል መፍትሄ ነው ብለን ነው ምናምን። መገንጠል አይደለም እሱ መገንጠል ያመጣል። እምቢ ማለቱ አደጋ አለው፣ ትልቅ አደጋ አለው እምቢ ማለቱና ወደዛ መግፋቱ። ኦቦ ዳውድ እስቲ ደግሞ ወደ ሌላ ትዝታ ልመልሶ። ጊዳሚ በእርሱና ጓዶቹ ላይ የተካሄደውን አስገራሚ የመርዝ ፍጅት ድራማ በራሱ አንደበት ይተርኩልን። የዛሬ 40 ምናምን ዓመት ቅድም ወለጋ ጊዳሚ ኦቦ ዘካርያስ መኖሪያ ቤት ምን ተፈጠረ? ምንድን ነበር የሆነው? በዛን ጊዜ አዛት ሞመንት በዛች ሰዓትና ደቂቃ ምን እንደሆነ እስካሁን ድረስ ሜሞሪ ተሰርዟል። የኔ ግን ራሴን ያገኘሁት ደምቢዶሎ ሆስፒታል ውስጥ ገና ራሴን ማወቅ ሲጀምር አንድ ትምህርት ቤት የማውቀው ፖሊስ ግን በድሮ ኤሌመንተሪ ስኩል አብረን ስንጫወት የነበረ ፖሊስ ፊት ለፊት ቁጭ ብለዋል። ምን እንደሆነም እንትኑን ማግኘት አልቻልኩም። ራሴን ሳየው ደግሞ እግሮቼ በሰንሰለት ታስረዋል። አልጋ ላይ ነው ያለሁት። ቆስሏል። በጣም የቆሳሰለ እግር ነው። ምን እንደሆነም ሊገባኝ አልቻለም። ከዛ በኋላ ከዛ ሆስፒታል አንስተውን ወደ ግንቢ ነው የወሰዱን። ግንቢ ሲሄድ የደርግ ኃላፊው ንጉሴ ፋንታ፣ ሌሎችም ከፍተኛ የክፍለ ሀገሩ ባለስልጣን የሆነ ጥያቄ አነሱልኝ። የት ነው የነበርከው? እነማን ናቸው ከአንተ ጋር የነበሩ? ይህንን ልመልስላቸው አልቻልኩም፣ ምክንያቱም የእኔ ሜሞሪ አልተመለሰልኝም። ከዛ በኋላ ወደ ነቀምት ነው የወሰዱ። ነቀምት የክፍለ ሀገሩ ጸጥታ ቢሮ በጎን የሆነ ሽንት ቤት አለ፣ እዛ አካባቢ ነው ያሰሩ። ከአንድ ሳምንት በኋላ ወደ አዲስ አበባ ነው ያመጡኝ። ጊዜ ርስተው እንደታሰሩ እንደ እስረኛ ነው ያመጡት። ይሄ ሰንሰለቱ ተፈቷል። ያመጣኝ ሰውዬ ጥሩ ሰው ነበረ፣ ግርማ የሚባል ያኔ አሁን አሜሪካ አለ ማለት እሰማለሁ። ከዛ በኋላ ለማዕከላዊ ነው ያስረከበኝ። በኋላ እሱ ከማዕከላዊ ከገባ በኋላ ምርመራ ነው የሞከሩት። ሰውነቴ በጣም ደክሟል፣ ደም ነው የምተፋው። ከዛ በኋላ መርማሪዎች ፖሊስ ሆስፒታል እንተኛ ነው። ፖሊስ ሆስፒታል አንድ ወር ነው የተኛሁት። ከዛ ሲሻለኝ ወደ ደርግ ጽሕፈት ቤት መልሶን ደርግ ጽሕፈት ቤት ነው ዋነኛው ምርመራ የተደረገው። እዚህ ነው እንግዲህ በኋላ ምንድን ነው የተፈጠረው ማለት መጠያየቅ፣ ሜሞሪ መመለስ ሞከርኩ። እንደዛ ሆኖ ሙሉ ሜሞሪ አልመጣልኝም። በኋላ ግን ይሄን ሙሉ ፒክቸር የሰጠኝ እስር ቤት ማነው ዓለም በቃኝ ስገባ ኮሎኔል ተስፋ ሚካኤል የሚባል የፖሊስ ኮሚሽነር የነበረ ያንን ሁኔታ ሁሉ የሚያውቅ ታስሮ መጣ እና ሁሉ ያለውን እንትን ታሪኩን ነገረኝ። ምንድነው ያለው እሱ? አንተ ብቻ ቀርተሃል፣ ሌሎች መድኃኒቱ የበሉ 7ቶቹ እዛው ነው የሞቱት። ያንን ሬሳ የበሉ አሞራዎች እዛ ወዳድቀዋል እና በኋላ ፖሊሶችን ስጠይቅ ፖሊሶቹን የላኩት እኔ ነኝ፣ ወንበዴዎች እዚያ አካባቢ መጥተዋል ተብሎ በጓድ ንጉሴ ፋንታ ተነገረንና ወደዛ ሰው ላኩ ተባን። ልርቃና ፖሊሶችን ስጠይቅ እኛ ሳንደርስ እነዚህ በሙሉ በመርዝ ሞተዋል፣ እኛ የመጣ ነው እንደዚሁ ብሎ ይህን ነገሩኝ አለ። በኋላ የነበረውን ፒክቸር ማለት
ፎቶግራፍ ሁሉ ሰጠኝ አለ ለሜሞሪ። አንድ የወደቀ አሞራ አለ። ሌላ ደግሞ ከኛ የተወሰደ ጥይቶች ምኖች እንደ ኤግዚቢት ከበው ሲያዩ እሱን ሰጥቶኛል። እነዚህ እነሱ የተጠቀሙባቸው ገበሬዎች ዘካሪያስ ያልከው እነሱ 167 በሰልፍ ቆሞ እዛ አለ በፎቶግራፉ ላይ እና ይሄ ነው የሆነው። እሱ እዛ ምንድነው የሆነው? በኋላ አንድ ገርዳ የምትባል ጀርመናዊት የዳታ ሰራተኛ ይህንን ሪሰርች አድርጋ ደርሳበት ነግረኛለች። የምስጥ መርዝ ነው፣ የምስጥ መርዝ ነው። በእንጀራ አስፈትፍተው ዘካሪያስ ሹሮን ሄዶ እንዲያበላን ንጉሴ ፋንታና የዛ አካባቢ ያወራጃው ኢካመሳዲ የወረዳው እንትን እንደገና ሌላ ያወራጃው እንትንም አለ። እነዚህ አስገድዶት እና ጉቦም ሰጥተውት እሱ ይሄንን እንዲያቀርብልን ይሄንን የገዛ ወንድሙ አብሯቸው አለ። የገዛ ወንድሙ ከሞቱት ልጆች ጋር ነው ያለው። ይሄ ነው የሆነው እንትን ንጉሴ ፋንታ ኢካመሳዲ እና ሌላው የአውራጃው አስተዳዳሪ የነበሩ በእነዚህ የተሳተፉበት ነው። እንግዲህ ምግብ ነው ፈትፈተው አንጥቶ ምክንያቱም ብዙ ጊዜ የእሱ ወንድምም ስላለ እንደ የድብቅ ህዋስ ነበረ። ዘካሪያ ራሱ ተደጋግመን ስንልከው ተላላኪያችን ነበርና ይህንን ኢንፎርሜሽን አግኝተው ይህንን ወጥመድ አስቀመጡ ማለት ነው። 7ቱ እዛው አለቁ። 7ቱ እዛው አለቁ። እሱ ብቻ ተረፉ። የእነሱን አስከሬን ደግሞ አሞራ በልቶ አሞራዎቹም ሞተዋል። አጋጣሚ ከዚያ ከርቸሌ አለም በቃኝ ወረዱ። ምን ያህል ዓመት ታሰሩ? አለም በቃኝ 5 ዓመት ነው የታሰርኩት። መቼስ ከያኔው እስር ቤት ክልሎች እጅግ በጣም አስከፊ የሚባለው አለም በቃኝ ነው። እነዚያን ዓመታት እንዴት ተሻገሯቸው? አለም በቃኝ ዋነኛው እንትኑ በጣም አስከፊ ነው። እዛ ውስጥ ወደ 6 ወር እንደዚህ ነው የቆየሁት እኔ። ከዛ በኋላ ሌሎች አካባቢዎች አሉ። ከዛ ውጪ ፍርደኛ የሚባላል፣ ቀጠሮ የሚባላል። እዛ በኳርተር ነው። እዛ ውስጥ ነው እንግዲህ ብዙ ነን እኛ። የፒአርፒ እስረኞች ብዙ ናቸው፣ የኤርትራኖች ብዙ ናቸው። ሌሎች እነዚህ ድርጅቶች ያልኩ እነ ሜሶን ሰደድ እዛ የምንታወቃቸው ብዙ ነው ያየነው። ያቺን አመት እንግዲህ ራስን መጠበቅ አለብህ። አንደኛ ሞራል፣ ሁለተኛ የራስን ፊዚካል እንትን በተቻለ መጠን ስፖርት እንትን ውስጥ አክቲቪቲ ውስጥ መሳተፍ። ሌላው ደግሞ በትምህርት ነው። እኛ ራሳችን 5ቱን አመት አስተምራለሁ፣ ሳስተምር ነበር። ምን ያስተምሩ ነበር? ከርቸሌ እዛ በጣም ከፍተኛ ውጤት ነበር። ቢዝነስ ሴክተር አለ፣ ሴክሽን አለ እዛ ትምህርት ቤት። እሱ ውስጥ ስታቲስቲክስ አስተምር ነበር፣ ማቴማቲክስ ደግሞ አስተምር ነበር። ይሄን ነው እዛ ውስጥ። ከርቸሌ ከመግባቱ በፊት እንደገና ለመልሶትና ወደ ማዕከላዊ እስር ቤት ነበር የመጡት። 3 ፖሊስ ጣቢያ ያለው። ከዛ በኋላ ደርግ ጽሕፈት ቤትም ተወስደዋል። ምርመራ፣ ግርፋት፣ ድብደባ፣ ስቃይ አልደረሰቦትም? በጣም ከፍተኛ ድብደባና ስቃይ ነው የደረሰብኝ። መጀመሪያ ስገባ እኔ ራሴ ሰውነቴ ሁሉ ደክሟል። እንዲሁ እርግጫ፣ ጥፊ ምናምን ነው የሞከረው መርማሪው። ግን ምንም መናገርም ራሴን አርቲኩሌት ማድረግም ስለማልችል መልሶ እዛው እስር ቤት ከተተኝ። 7 ቁጥር የሚባል አለ፣ አንድ ሰው ብቻውን የሚታሰርበት። እዛ ሳለው ነው እንግዲህ ይሄ ደም መጥፋት ምናምን በጣም እየበዛ ሲሄድ ሆስፒታል የወሰዱ። ትንሽ ሆስፒታል ከተሻለኝ እንትን ካለ ደርግ ጽሕፈት ቤት ነው የወሰደው። የነበረው እንትን አንድ በዚህ በኤሌክትሪክ ሽቦ ገመድ መደብደብ ነው። ውስጥ እግር ብቻ ሳይሆን እዚህም ውስጥ እግርም ጀርባም አድርጓል፣ መሬት ላይ አንከባክቦ። ሁለተኛው ደግሞ ይሄ በርሜል ውሃ ውስጥ፣ ይሄ ውሃ ራሱ በጣም ቆሻሻ ነው። እዛ ውስጥ ከቶ እንትን ማለት አፍ ውስጥ ካልሲ ምናምን ማድረግ፣ እነዚህ በሙሉ። ከዛ በኋላ እንደገና እነዚህን ሁሉ አልፈዋል፣ ችሏቸዋል። ሳትወደው በግድ ነው የምትችለው። ከዛ በኋላ ይህንን ሁሉ አድርጎ እንደገና ፌንት አድርግ እዛ እንትን አድርጎ እንደገና ማዕከላዊ መለሰኝ። እንዴት አመለጡ? ዛሬም ድረስ ያልተነገረ ታሪክ ነው። የማምለጡ እንትን አምልጠው ወለጋ ገቡ። እንዴት? እሱ እንዴት ነው የሆነው? ኖቬምበር ወይም ደግሞ ህዳር 1986 በፈረንጅ ከእስር ቤት ወስደው ሰዎች ገደሉ ከከርቸሌ። እነዚህ 8 ዓመት 9 ዓመት የታሰሩ ማን ኩምሳ ነው እባክህ፣ የሴንትራል ኮሚቴ አባል ነበር የፒአርፒ።
ጌታቸው ኩምሳ ከሱ ጋር ደግሞ በጣም አንዱ የካዛንቺስ ልጅ ነው። በጣም የምንወደው ልጅ ስፖርተኛ ነው። አንዱ የአዳማ ልጅ ነው። በጣም ቅርብ አንድ ቤት ውስጥ ነው ኖረው ጎረቤት ነው። እዚህኛው ክፍል ውስጥ እሱ ደግሞ ሌላ ክፍል። እነዚህ ትምህርት ቤት አብረን የምናስተምራቸው ሌሎች ደግሞ የሚማሩ እንትን ናቸው። እነሱ 178 ይሆናሉ። ከዛ ውስጥ እነሱ መገደላቸውን ሰማን። ተረሸኑ ማለት ሰማን። እንደገና ደግሞ ከኦሮሞ ነጻነት ግንባር አባሎች አመራሮች የነበሩ ናቸው። በስቱደንት ሙቭመንት ውስጥ በጣም ትልቅ ተሳትፎ የነበረው ሙሄ አብዶ ከሱ ጋር 5 ሰዎች ከማዕከላዊ ወስደው ረሸናቸው ማለት እንሰማለን። ይሄ ቀናቱ የተቀራረበ ነው፣ ወይም አንድ ቀን ሊሆን ይችላል። ይሄ በጣም ትልቅ እንትን ውስጥ ከተተን እንግዲህ በዛ ሰዓት ሁሉ ነገር የተረጋጋ ምንም ነገር አልነበረ። ብዙ ሰውም በየአመቱ የሚፈታበት ጊዜ ነበርና ይሄ በጣም ትልቅ ንዴት ውስጥ ከተተን። ራስን ማምለጥ ብቻ ሳይሆን ሌላው ወደ ማምለጡ ፕሮግራም የከተተን ብዙዎች ይፈታሉ። ከውስጣቸው ከፒአርፒም የሚፈታል፣ ከሜሶንም የሚፈታል፣ ከኦሮሞ ነጻነት ግንባር አንድም ሰው የሚፈታ የለም እስካነበርንበት ጊዜ ነው። ይሄ ምንድን ነው? እኛ ሰው ደግሞ ቁጭ ብሎ ፍቺ ይጠብቃል፣ ምህረት ይጠብቃል፣ ሁኔታ ተረጋግቷል ይባል። ይሄ ሲባል እነዚህን ሰዎች ገደሉ። ይሄ ምንድን ነው? እንዲሁ እዚህ ቁጭ ብለህ ሂምሌሽን ከመጠበቅ ይህንን ፕሮግራም አረግን። ማነው ምኒልክ ሆስፒታል ምንድነው ለሕክምና ሄድን። ለሕክምና መመላለስ ውስጥ ሕክምና ከሄድን በኋላ በዛው እንዴት አድርገን ማምለጥ እንደምንችል አሬንጅ አድርግ። 3 ነን እኛ። ሶስታችንም የኦነግ አባል ነን። አንዱ ኤርፎርስ ነው፣ አንዱ ደግሞ ተማሪ ነበረ ነው። ከዛ በኋላ ያችን አሬንጅ አድርገን በዚህ በወለጋ በኩል አይደለም። ቆይ ወለጋ ሳይደርሱ ከከርቸሌ ወጣቸው በአጃቢዎች ነው የምትሄዱት? አጃቢ ፖሊሶች አሉ። ምኒልክ ሆስፒታል ገባችሁ? ደረሳችሁ? ገባን። ሕክምናም ገባን። ሕክምናውንም ጨረስ። ከዛ በኋላ ከፖሊሶች ጋር የሆነ ስምምነት እንደሱ ነው የምፈልገው። ስምምነት አደረግን። ያው ትንሽ ጊዜ ሄደን ቤተሰብ አናግረን የመመለስ ማለት ነው። ይሄን ነው ከነሱ ጋር እናምልጥ አመቻችሁን ሳይሆን ቤተሰብ እንጠይቅ እናላችኋቸው። አንደኛው ያውቀዋል ማምለጡን፣ አንዱ ግን አያውቀውም። ቤተሰብ አናግረን መመለስ ነው። ከዛ በኋላ ያቺን በፈቀዷትን ጊዜ የአንድ 2 ሰዓት ነች ያለን የነበረን። ወደ 12 ሰዓት ወይ 6 ሰዓት ነው የተለቀቅነው። ከቀኑ 8 ሰዓት መመለስ አለብን እና በዚህ እነሱ አብረዋቸው አይደሉም? የሉም። እዚህ ጋር እንጠብቃቸዋለን የተባባላችሁት? አንገታቸው እስከ ገመድ እኮ ነው ያጠለቃችሁት። ወደ ምርጫ ያለን በዚች 2 ሰዓት ውስጥ በሌላ በኩል ሰው እንዲነግራቸውና እንዲያመልጡ የሆነ ገንዘብም አስቀምጠንላቸው ሄደናል። ስጧቸውና እኛን አትፈልጉን እንደምን አድርጉ ብለን የሆነ ገንዘብ ለምን አስቀምጠንላቸዋል ሁለቱ። እና ጣፈንታቸው ምን ሆነ? ተከታትለው እንደው ደርሰውበታል? ሰምተውት ይሆን? የህይወት አጋጣሚ አይታወቅም። ይሄን እኮ መጥቶ አግኝተዋቸው ነው። አንዱ መጥፋቱን ነው የማውቀው፣ ሌላውም ግን ትሬስ አላደረኩም። ተገድሎም ሊሆን ይችላል። እኛ በዛች በ2 ሰዓት ውስጥ ቶሎ ወደ ሆለታ ነው የወጣ ነው። በምን ወጣችሁ ወደ ሆለታ? በዚህ በሚኒባስ ወጣን። ከዛ በኋላ እዛ ቁጭ ብለን ሌላ ትራክ ወደ ወለጋ የሚሄድ ትራክ ኔጎሼት አድርገን በዛ ነው መንገድ ላይ ፍተሻዎች፣ ኬላዎች ማለት አሉ። አስቸጋሪ ነበር ማለት አሉ። ግን እንደ አጋጣሚ አለፍንኛ። ትራክ ላይ ስለነበረ እና ላቴንሽን አልነበረው።